በ1820ዎቹ በስኮትላንድ ኤድንበርግ ለሕክምና ተማሪዎች የሰው አናትና አካል የሚሸጡ ሁለት ሰዎች ነበሩ፣ ዊሊያም በርን እና ዊሊያም ሄር። በመቃብር ውስጥ ሬሳ ከመቆፈር ይልቅ ሰዎችን እየገደሉ መሸጥ የጀመሩት እነዚህ ሰዎች በመጨረሻ የሰሩት አሰቃቂ ወንጀል እነሱ ላይ ተደገመ። በወቅቱ የሕክምና ተማሪዎች ለምርምር የሚሆን የሰው አስክሬን እጥረት ነበረባቸው። በርክና ሄር ይህንን አጋጣሚ በመጠቀም ሰካራሞችንና መንገድ አዳሪዎችን ወደ ቤታቸው እየወሰዱ እየገደሉ ለሽያጭ ያቀርቡ ነበር። በአንድ ዓመት ውስጥ 16 ሰዎችን በመግደል ለሕክምና ዶክተሮች ሸጡ። በ1828 መጨረሻ ላይ ወንጀላቸው ተጋለጠ። ሄር በጓደኛው ላይ በመመስከሩ ነፃ ሲወጣ፣ ዋና ወንጀለኛ ዊሊያም በርክ የሞት ፍርድ ተፈረደበት። ዳኛው ባስተላለፈው ውሳኔ አንተ ብዙ ሰዎችን እየገደልክ ለሕክምና ልምምድ ሽጠሃል፣ ስለዚህ ያንተ አስክሬን በሕዝብ ፊት ተገፎ ለሕክምና ልምምድ ይውላል አለው። በ1829 በርክ ከተሰቀለ በኋላ በርካታ ሰዎች በተሰበሰቡበት በሕክምና ተለማማጆች አስክሬኑ ተበተነ። ነገሩ በዚህ አላበቃ። የዊሊያም በርክ ቆዳ ተገፎ የኪስ ማስታወሻ ደብተር እንደዚሁም የኪስ ቦርሳ ተሰራበት። ዛሬም ድረስ ያ በወንጀል ቆዳ የተሰራው ማስታወሻ ደብተርና የራስ ቅሉ በኤድንበርግ ዩኒቨርሲቲ የሕክምና ሙዚየም ውስጥ ይገኛል።